የካንዳሃሩ ገድል ታላቁ የካንዳሃር የታሊባኖች ገድል በፊልም የምናውቀው ፕሪዝን ብሬክ በተግባር ታየ። እስር ቤቱ በኔቶና በአፍጋኒስታን አሜሪካ ያስቀመጠቻቸው አሻንጉሊት መንግስት ጥበቃ እንዴት ማምለጥ ቻሉ? ዓለምን ያስገረመው ታላቁ ድፍረት በአንድ ምሽት 475 እስረኞች የጠፉበት የካንዳሃር ሚስጥር። ጦርነት አልነበረም፣ ቦምብም አልተጣለም፣ ጥይትም አልተተኮሰም፣ ድሮንም አልተላከም። ከእስር ቤቱ ውጭ ካለች አንዲት ቤት ተነስቶ 320 ሜትር ርዝመት ያለው ሚስጥራዊ ዋሻ ተቆፈረ። አዎ ሙሉ 5 ወራትን የፈጀ ድንቅ ሥራ። ኤፕሪል 2024 ምሽት 2011 እንደ አውሮፓውያን አቆጣጠር በጠባቂዎች አፍንጫ ስር በዚያ ጠባብ ዋሻ ውስጥ 475 ታጋዮች፣ መቶዎቹ ከፍተኛ የታሊባን ጦር አዛዦች እንደ ውሃ ፈሰሱ። ጠባቂዎች ነቅተው ሲመለከቱ እስር ቤቱ ባዶ ሆኗል። አንድም ሰው አልተያዘም፣ አንድም ሰው አልቆሰለም። ይህን የታሪክ ድርሳናትን ያናወጠ የኔቶን የደህንነት መዋቅር የተሰባበረ ታላቁ የካንዳሃር ገድል ነው። ፎሎ ማድረግ እንዳይረሳ፣ ላይክ እና ሼር አድርጉ። እንግዲህ የጋብቻ ማስታወቂያዎችን በቀጣይ ከሮመዳን በኋላ የምናቀርብ ይሆናል። እስከዛው አካውንቱ እንዳይመታ ላይክ እና ሼር ማድረግ አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።